ዛሬ እውቀታችሁን የሚፈትኑ 30 ጥያቄዎችን ይዘን ቀርበናል። አንድ ማስጠንቀቂያ ግን አለን። ቁጥር 29 ላይ ያለው ጥያቄ 99% ተመልካቾቻችን ግራ አጋብቷል። 30 ከ30 መመለስ የሚችል ሊቅ በመካከላችን ይኖር ይሆን? እስከ መጨረሻ ይቆዩና ራስዎን ይፈትኑ። ወደ ቁጥር 1። አንደኛ፣ የአብይ ጾም አራተኛ ሳምንት ምን ተብሎ ይጠራል? ሀ ምኩራብ፣ ለ መጻጉዕ፣ ሐመርሃ ደብረ ዘይት፣ መ ገብርኄር። መልሱ ለመጻጉዕ። ሁለተኛ፣ መጻጉዕ የሚለው ቃል ትርጉም ምንድን ነው? ሀ ሐኪም፣ ለ በሽተኛ ወይም ደዌኛ፣ ሐመርሃ ጠንካራ፣ መ ነጋዴ። መልሱ ለበሽተኛ ወይም ደዌኛ። ሶስተኛ፣ ጌታችን መጻጉዕን የፈወሰው በየትኛው ቦታ ነው? ሀ በሰሊሆም፣ ለ በቤተ ሳይዳ ወይም ቤተ ሄስዳ፣ ሐመርሃ በዮርዳኖስ፣ መ በገሊላ። መልሱ ለ በቤተ ሳይዳ ወይም ቤተ ሄስዳ። አራተኛ፣ መጻጉዕ ለስንት ዓመታት ታሞ ተኝቶ ነበር? ሀ 12 ዓመት፣ ለ 38 ዓመት፣ ሐመርሃ 40 ዓመት፣ መ 7 ዓመት። መልሱ ለ 38 ዓመት። አምስተኛ፣ በቤተ ሳይዳ መጠመቂያ የነበሩት የመመላለሻ ስፍራዎች ወይም መመላለሻዎች ስንት ነበሩ? ሀ 3፣ ለ 5፣ ሐመርሃ 7፣ መ 12። መልሱ ለ 5። ስድስተኛ፣ በቤተ ሳይዳ መጠመቂያ ውሃውን የሚያናውጠው ማን ነበር? ሀ ነፋስ፣ ለ መልአክ፣ ሐመርሃ ህዝቡ፣ መ ሐኪሞች። መልሱ ለ መልአክ። ሰባተኛ፣ ጌታችን መጻጉዕን መጀመሪያ ሲያገኘው ምን ብሎ ጠየቀው? ሀ ልትድን ትወዳለህን? ለ ማን አሳመመህ? ሐመርሃ ወዴት ነህ? መ ምግብ ትፈልጋለህን? መልሱ ሀ ልትድን ትወዳለህን? ስምንተኛ፣ መጻጉዕ ለጌታችን ሲመልስ ጌታ ሆይ የለኝም አለው። ሀ መድኃኒት፣ ለ ሰው፣ ሐመርሃ ገንዘብ፣ መ ልብስ። መልሱ ለ ሰው። ዘጠነኛ፣ ጌታችን መጻጉዕን የፈወሰው በምን መንገድ ነው? ሀ በቃሉ በማዘዝ፣ ለ በጭቃ፣ ሐመርሃ በውሃ ብቻ፣ መ በጸሎት ብቻ። መልሱ ሀ በቃሉ በማዘዝ። አስረኛ፣ ጌታችን መጻጉዕን ምን ብሎ አዘዘው? ሀ ተኛ፣ ለ ተነስና አልጋህን ተሸክመ ሂድ፣ ሐመርሃ ውሃ ውስጥ ግባ፣ መ ዝም በል። መልሱ ለ ተነስና አልጋህን ተሸክመ ሂድ። 11ኛ፣ ጌታችን መጻጉዕን የፈወሰው በየትኛው ቀን ነበር? ሀ በእሁድ፣ ለ በሰንበት ቅዳሜ፣ ሐመርሃ በአርብ፣ መ በረቡዕ። መልሱ ለ በሰንበት ቅዳሜ። 12ኛ፣ አይሁድ በሽተኛው ሲፈወስ የተቆጡት ለምንድን ነው? ሀ ስላልወደዱት፣ ለ በሰንበት አልጋ ስለተሸከመ፣ ሐመርሃ ስላልከፈለ፣ መ ስላልታወቀ። መልሱ ለ በሰንበት አልጋ ስለተሸከመ። 13ኛ፣ በቤተ ክርስቲያን ትምህርት መጻጉዕ የፈወሰው ውሃ የምን ምሳሌ ነው? ሀ የጥምቀት፣ ለ የዝናብ፣ ሐመርሃ የባህር፣ መ የጤና። መልሱ ሀ የጥምቀት። 14ኛ፣ መጻጉዕ ለ38 ዓመት መታመሙ የምን ምሳሌ ነው? ሀ የሰው ልጅ በኃጢአት መውደቁ፣ ለ የዕድሜ፣ ሐመርሃ የድህነት፣ መ የትዕግስት። መልሱ ሀ የሰው ልጅ በኃጢአት መውደቁ። 15ኛ፣
ጌታችን መጻጉዕን በኋላ በቤተ መቅደስ አግኝቶት ምን አለው? ሀ ደስ ይበልህ፣ ለ ከዚህ የሚብስ እንዳይመጣብህ ደግመህ ኃጢአት አትስራ፣ ሐመርኋ ገንዘብ ስጠኝ፣ መ መድኃኒት ጠጣ። መልሱ ለ ከዚህ የሚብስ እንዳይመጣብህ ደግመህ ኃጢአት አትስራ። 16ኛ መጻጉዕ ከየትኛው ሳምንት ቀጥሎ ይመጣል? ሀ ዘወረደ፣ ለ ምኩራብ፣ ሐመርኋ ደብረ ዘይት፣ መ ሆሳዕና። መልሱ ለ ምኩራብ። 17ኛ በአብይ ጾም አራተኛ እሁድ የሚነበበው ወንጌል ማን ነው? ሀ የዮሐንስ ወንጌል፣ ለ የማቴዎስ ወንጌል፣ ሐመርኋ የሉቃስ ወንጌል፣ መ የማርቆስ ወንጌል። መልሱ ሀ የዮሐንስ ወንጌል። 18ኛ የአብይ ጾም ሳምንታት ስያሜ የተሰጠው በየትኛው ሊቅ ነው? ሀ ቅዱስ ኤፍሬም፣ ለ ቅዱስ ያሬድ፣ ሐመርኋ አባ ጊዮርጊስ፣ መ ቅዱስ ጳውሎስ። መልሱ ለ ቅዱስ ያሬድ። 19ኛ መጻጉዕ የተፈወሰበት መጠመቂያ ትርጉም ምንድን ነው? ሀ የሐዘን ቤት፣ ለ የቸርነት ቤት ወይም የምህረት ቤት፣ ሐመርኋ የጦርነት ቤት፣ መ የሀብት ቤት። መልሱ ለ የቸርነት ቤት ወይም የሀብት ቤት። 20ኛ በመጻጉዕ ታሪክ የምንማረው ዋናው ነገር ሀ ስለ ሐኪሞች፣ ለ ስለ እግዚአብሔር ርኅራኄ፣ ሐመርኋ ስለ ውሃ፣ መ ስለ ተራራ። መልሱ ለ ስለ እግዚአብሔር ርኅራኄ። 21ኛ መጻጉዕ ለ38 ዓመታት መጠባበቁ ምንን ያስተምረናል? ሀ ተስፋ መቁረጥን፣ ለ ትዕግስትና ተስፋን፣ ሐመርኋ ንዴትን፣ መ ስንፍናን። መልሱ ለ ትዕግስትና ተስፋን። 22ኛ ጌታችን መጻጉዕን የፈወሰው የትኛው ከተማ ውስጥ ነው? ሀ ናዝሬት፣ ለ ኢየሩሳሌም፣ ሐመርኋ ቤተልሔም፣ መ ይሁዳ። መልሱ ለ ኢየሩሳሌም። 23ኛ የነፍሳችን ሐኪም ተብሎ የሚጠራው ማን ነው? ሀ ሐኪም፣ ለ ጌታችን ኢየሱስ ክርስቶስ፣ ሐመርኋ መላእክት፣ መ ነቢያት። መልሱ ለጌታችን ኢየሱስ ክርስቶስ። 24ኛ መጻጉዕ አልጋውን ተሸክሞ መሄዱ የምን ምሳሌ ነው? ሀ የኃጢአት መወገድ፣ ለ የድካም፣ ሐመርኋ የኩራት፣ መ የጉልበት። መልሱ ሀ የኃጢአት መወገድ። 25ኛ በቤተ ሳይዳ የነበሩት በሽተኞች ውሃው ሲናወጥ የሚገቡት ለምንድን ነው? ሀ ለመዋኘት፣ ለ ለመፈወስ፣ ሐመርኋ ለመታጠብ፣ መ ለመጫወት። መልሱ ለ ለመፈወስ። 26ኛ አብይ ጾም በአጠቃላይ ስንት ሰንበታት ወይም እሁዶች አሉት? ሀ 5፣ ለ 8፣ ሐመርኋ 10፣ መ 12። መልሱ ለ8። 27ኛ ከመጻጉዕ ቀጥሎ የሚመጣው አምስተኛው ሳምንት ሀ ደብረ ዘይት፣ ለ ቅድስት፣ ሐመርኋ ኒቆዲሞስ፣ መ ሆሳዕና። መልሱ ሀ ደብረ ዘይት። 28ኛ መጻጉዕ ሲፈወስ ማንነቱን ወዲያው አውቆ ነበር? ሀ አዎ፣ ለ አላወቀም ነበር በኋላ ነው ያወቀው፣ ሐመርኋ ጠርጥሮ ነበር፣ መ አይታወቅም። መልሱ ለ አላወቀም ነበር በኋላ ነው ያወቀው። 29ኛ መጻጉዕ በኋላ ለማን መሰከረ? ሀ ለቤተሰቡ፣ ለ ለአይሁድ ኢየሱስ እንደፈወሰው፣ ሐመርኋ ለካህናት ብቻ፣ መ ለማንም። መልሱ ለ ለአይሁድ ኢየሱስ እንደፈወሰው።
30ኛ መጻጉዕ የተፈወሰው በስንተኛው ሰዓት ነው? ሀ በማለዳ፣ ለ በ9 ሰዓት፣ ሐመርሃ አይታወቅም፣ መ በሌሊት። መልሱ ሐመርሃ አይታወቅም።